ሰላም ተመልካቾቼ እንዴት ናችሁ? ዛሬም ከነገና ተመልሻለሁ። በጣም አሪፍ የሚባሉ የስፖርት መረጃዎችን ይዤላችሁ መጥቻለሁ። ከአርሰናል ቤት፣ ከማንቸስተር ዩናይትድ ቤትና ከሌሎች ክለቦች ጋር በተያያዘ ብዙ ጉዳዮችን ይዤላችሁ መጥቻለሁ። ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ደወል ምልክቷንም ደግሞ ተጭነው ሁሌ የሚለቀቁትን የስፖርት መረጃዎችን በዚህ ስፖርት ሲናሪዮ በተባለው ቻናላችን ማግኘት ይችላሉ። ብዙ ጉዳዮችን እያነሳን አብረን እንቆያለን። ቀጥታ ወደ መረጃዎች ያልፋለሁ። እሺ የስፖርት ቤተሰቦች ብዙ ጉዳዮችን እያነሳን እንቆያለን። እንዳልኳችሁ ከባርሴሎና ቤት አንዳንድ ጉዳዮችን እናነሳለን። በተለይ አንዳንድ ተጫዋቾችን ለመለቀቅ ተዘጋጅቷል ባርሴሎና። ያው ሮድሪ ለማስፈረም እየሰራ እንደሆነ ይታወቃል። ባርሳ ይህን ተጫዋች ለማስፈረም የግላቸውን ለማድረግ የተቻላቸውን ሁሉ እያደረጉ ነው። እንደውም ሶስተኛ ፕሮፖዛል ለማቅረብ ተዘጋጅቷል። 2 ጊዜ ውድቅ ከተደረገባቸው በኋላ የሚሉ መረጃዎች አሉ። ስለ እሱ ሌላ ቀን አነሳላችኋለሁ። ትናንትና በደንብ ጉዳዩን ለማንሳት ሞክሬ ነበር፣ ስለ ሮድሪ ማለት ነው። እና ይሄ ተጫዋች በመምጣቱ ወይም ሮድሪ በመምጣቱ አንድ ተጫዋች የመልቀቅ እድል አለው። እሱም ማርክ ካሳዶ ነው የተባለው። ማርክ ካሳዶ ከባርሳ ለመልቀቅ ተዘጋጅቷል የተባለው ከብዙ ክለቦች ጥያቄዎች መጥተውለታል የተባለው እንደ መረጃዎች ከሆነ ፋብሪሾ ሮማኖ እንደው በመረጃው ላይ እንዳደረሰን ከሆነ ይሄ ተጫዋች በሚቀጥሉት ቀናት በተለይ የቀረቡለትን ጥያቄዎች ያጠናልና ወደ የሆነ ክለብ ይዘዋወራል የሚል መረጃ ነው ያወጣው። ለቅድመ ውድድር ዘመን ደግሞ ከባርሴሎና ጋር አልተጓዘም እንደሚታወቀው። ምክንያቱም ይሄ ተጫዋች ለዝውውር የቀረበ ተጫዋች ስለሆነ እናም ደግሞ ከባርሳ የመልቀቅ ሰፊ እድል እንዳለው ስለተነገረው እና ተጫዋቹም ቦታ ያለው አይመስልም። ኔክስት ይር ያው ቦታው ላይ ብዙ ተጫዋቾች ይኖራሉ። ከኔክስት ይር ፔድሪ አለ፣ ዲዮንግ አለ፣ ሮድሪ የሚመጣ ከሆነ ሮድሪ እና ሌሎች ተጫዋቾችም ደግሞ ይኖራሉ ተብሎ ይጠበቃል። በርናልም ደግሞ በጣም ጥሩ ታዳጊ ተጫዋች እንደሆነ ይታወቃል እና ሚድፊልድ ላይ ተጫዋቾች ይበዛሉ። ለማርክ ካሳዶ ደግሞ መልቀቅ ጥሩ ኦፕሽን ሊሆን ይችላል በዚህ በክረምት የዝውውር መስኮት ነው የተባለው እና ክለቦችን እየተመለከተ ነው። በጣም ጥሩ ተጫዋች እንደሆነ ይታወቃል። የሆነ ሲዝን ላይ እንደውም አሪፍ ሲዝን ካሳለፈ በኋላ ብዙ የእንግሊዝ ፕሪሚየር ሊግ ክለቦች ጥያቄ የማቅረብ ፍላጎት እንዳላቸው ኢቨን እነ ቼልሲ ያሉ ክለቦችም ካሳዶም በጣም ወደውት እንደነበር ተነግሯል። ነገር ግን አሁን ላይ ብዙ ትላልቅ ክለቦች የሉም። ግን ይህን ተጫዋችን ለማስፈረም የሚመጡ የሆኑ ክለቦች ይኖራሉ። የስፖርት ቤተሰቦች እነዚህን ጉዳዮች ለማጥናት ተዘጋጅቷል። ማርክ ካሳዶ በዚህ በክረምት የዝውውር መስኮት ከባርሴሎና ይለቃል ተብሎ ይጠበቃል። እዛው ከባርሳ ጋር ሳንወጣ ሌላኛው የባርሳ ጉዳይ ነው። እሱም ደግሞ የፌራን ቶሬስ ጉዳይ ይመስላል። ፌራን ቶሬስ ከባርሴሎና ለመልቀቅ እንደተዘጋጀ እየተዘገበ ይገኛል። አንዳንድ ሳምንታቶች ላይ በቃ ፌራን ቶሬስ ሊቆይ ይችላል ይላሉ። አንዳንድ ሳምንታቶች ደግሞ የሚነግሩን ይህ ተጫዋች ለመልቀቅ ከአንዳንድ ክለቦች ጋር ንግግር ላይ እንደሆነ ጭምር ነው የተዘገበው። ብዙ መረጃዎችን አይቻለው። ኢቨን ከፕሪሚየር ሊግ ክለቦች ጋር ኢቨን ከአርሰናል ጋርም ጭምር የዚህ ተጫዋች ስም ሰምቼዋለሁ፣ ግን ሪል አይደለም። እስካሁን ድረስ ኮንክሪት የሆነ ንግግር አርሰናል ከፌራን ቶሬስ ወኪሎችም ሆነ ከተጫዋቹም ጋር አልተነጋገረም። ከፕሪሚየር ሊግ ክለቦች ጋር ሌሎች ክለቦች ምናልባት ሊሆን ይችላል፣ ግን ከአርሰናል ጋር የሚነገሩት ነገሮች ልክ አይደሉም። ግን አንድ መነግራችሁ ነገር ፌራን ቶሬስን ለማስፈረም የመጡ ብዙ ክለቦች አሉ። ከመጡት ክለቦች መካከል ደግሞ አንዱ ፓሪስ ሴን ዠርሜን ነው። ፌራን ቶሬስን ለማስፈረም ንግግር አድርገዋል። እንደውም በቅርብ ሰዓታት አንድ መረጃ ወጥቷል። እሱም ደግሞ ማቴዎ ሞሬቶ ነው ያደረሰው። ማቴዎ ሞሬቶ ሁሌ ነው መነግራችሁ በጣም ታማኝ የሚባል ጋዜጠኛ ነውና እንዳለው ከሆነ በግል ንግግር ተነጋግረዋል። የፌራን ቶሬስ ወኪልና የፒኤስጂ ሰዎች በፈረንሳይ ተገናኝተው ንግግር አድርገዋል እና ደግሞ በ4 ዓመት ኮንትራት ከስምምነት ደርሰዋል እና ዝውውሩ 50 ሚሊዮን ፓውንድ ይፈጃል ተብሎ ይጠበቃል የሚል መረጃ ነው ያወጣው። ስለዚህ ፌራን ቶሬስ የመዛወር እድል ሊኖረው እንደሚችል እየተዘገበ ይገኛል። ያው አክሎቼም ማስፈረማቸው ይታወቃል። ፓሪስ ሴን ዠርሜኖች አክሎቼ ማስፈረማቸው ብቻም ሳይሆን ጎድሰን ከአያክስ አምስተርዳምን ለማስፈረም እየሰሩ ይገኛል። አሁን ደግሞ ፌራንንም ለማስፈረም እየሰሩ ይገኛሉ የሚሉ መረጃ ነው ማቴዎ ሞሬቶ ያደረሰው። ሌሎችም ጋዜጠኞች አሉ እንደነ ጄራርድ ሮሜሮ የሚባሉ የስፔን ሰዎች ወይም ምርጥ የሚባል ጋዜጠኛ ነው ከስፔን እና እንደተናገረው ከሆነ ፌራን ቶሬስ ለሃንሲ ፍሊክ ወደ ፔዤ መዛወር ብቻ እንደሚፈልግ ነግሮታል የተባለው። ስለዚህ የመልቀቅ እድል እንዳለው እየተዘገበ ይገኛል። የስፖርት ቤተሰቦች ያው ፌራን ቶሬስ ለቀቀ ማለት ደግሞ ሌዋንዶስኪም ለቋል። ስለዚህ 9 ያስፈልገዋል። 9 ትክክለኛ ፒውር 9። ሁሊያን አልቫሬዝ ጉዳይ ግልጽ ነው። የሁሊያን አልቫሬዝን ጉዳይ ደግሞ ከአርሰናል ጋር ዛሬ በደንብ አነሳዋለሁ። ግን አንድ የምነግራችሁ ነገር ፌራን ቶሬስ የመልቀቂያው በር ላይ እንደሚገኝ መረጃዎች በቅርብ ሰዓታት በተለይ የሚወጡ መረጃዎች እየጠቆሙን ይገኛሉ። የፌራንን ጉዳይ አነሳን። አሁን ደግሞ ከባርሴሎና ቤት ወጣ ብለን ሌሎች ጉዳዮችን እናነሳለን ማለት ነው። በዝውውሮች የሩጄሪን ጉዳይ እናንሳ። ሩጄሪ
ከአትሌቲኮ ማድሪድ ለመልቀቅ ተዘጋጅቷል። ይህ ተጫዋች በቅርብ ሳምንታት ከማንቸስተር ዩናይትድ ጋር ስሙን ስንሰማው የነበረ ፉልባክ ነው። ያው ማንቸስተር ዩናይትዶች የተከላካይ ክንፍ ለማስፈረም ገበያ ላይ እንደወጡ ተዘግቧል። ሩዲጌሪ ደግሞ አንዱ በማንቸስተር ዩናይትድ ሾርት ሊስት ውስጥ የነበረ ተጫዋች ነው። ከየትኛውም ተጫዋች በላይ ሉዊስ ሆልን ይወዳሉ ማንቸስተር ዩናይትዶች። ግን ሉዊስ ሆልን እንደማይሸጥ ደጋግመው ኒውካስትሎች ለማንቸስተር ዩናይትድ ነግረዋቸዋል። እስካሁን ድረስ ማንቸስተር ዩናይትድ ከዝውውሩ ወጥቷል የሚሉ መረጃዎች የሉም። ግን ተስፋ አስቆራጭ መልስ ከኒውካስትል ተሰጥቷቸዋል። ሩዲጌሪ ግን አሁን ሌላ ክለብ ያገኘ ይመስላል። ወደ ፕሪሚየር ሊግ ለመዘዋወር በተለይ አስቶን ቪላና አትሌቲኮ ማድሪድ በማቴዎ ሩዲጌሪ የ20 ሚሊዮን ዩሮ ዝውውር ላይ ተስማምተዋል የተባለውና ጣሊያናዊ የግራ መስመር ተከላካይ ወደ ቪላ ለማምራት ፍቃዱን የሰጠ ሲሆን አሁን የውል ስምምነቶች ላይ ውይይቶች እየተካሄዱ ይገኛሉ። ዝውውሩ እንዲጠናቀቅ ጥቂት ቀሪ እርምጃዎች ብቻ ነው የቀሩት ብሎ ነው ፋብሪሾ ሮማኖ የዘገበው። ስለዚህ አሁን ይሄ ተጫዋች ኦልሞስት የአስቶን ቪላ ተጫዋች ይሆናል ብዬ አስባለሁ። በተለይ ዛሬ ሂርዊጎ ልትሰሙ ትችላላችሁ። ምናልባት ይህንን መረጃ በምትሰሙበትም ሰዓት እኔ በማነሳላችሁ ሰዓት የሩዲጌሪ ዝውውር ሙሉ በሙሉ አልተጠናቀቀም። ግን ይህንን መረጃ የምትሰሙ ሰዎች በምትሰሙበት ሰዓት ዝውውሩ ተጠናቆ ሊሆን ይችላል። ማቴዎ ሩዲጌሪ እንደውም ከፐርፎርማንሶቹ ውስጥ አንዱ ትዝ ካላችሁ ባለፈው ዓመት በአውሮፓ ቻምፒየንስ ሊግ በአትሌቲኮ ማድሪድ እና በባርሳ መካከል በተደረገው ጨዋታ በደንብ ብዙዎችም ወደውታል እና ላሚን ያማልን ካስቸገሩ ፉልባኮች መካከል አንዱ ነው ተብሎ የታየና የተወደደ አይነት ፉልባክ ነበር በስፔን እና ጥሩ ተጫዋች ነው ለመናገር። ሩዲጌሪ ማንቸስተር ዩናይትድም ሲፈልገው ነበር፣ ሌሎችም ክለቦች ሲፈልጉት ነበር። አሁን ቪላ ማረፊያ ይመስላል። ቪላ ደግሞ ይታወቃል፣ ያው ዲኜ ይለቀዋል ወደ ፓሪስ ሴን ጀርሜን። ስለዚህ የእሱን ተተኪ ያገኘ ይመስላል። ማትሰንም አለ በዛ ቦታ ላይ ኢያን ማትሰን። ሩዲጌሪ እና ኢያን ማትሰን የአስቶን ቪላ የዛ ቦታ ተጫዋቾች ይሆናሉ ተብሎ ይጠበቃል። ይህንን ጉዳይ ላንሳና ወደ የክለቦቻችሁ መረጃዎች አልፋለሁ። በተለይ ከማንቸስተር ዩናይትድ እና ከአርሰናል ጋር የተነሱ ጉዳዮችን ለማንሳት እሞክራለሁ። የስፖርት ቤተሰቦች የሮሜሎ ሉካኩን ጉዳይ እናንሳ ማለት ነው። ሮሜሎ ሉካኩ ከናፖሊ ለመልቀቅ ተዘጋጅቷል። አሁን መልቀቂያው ቀርቧል የተባለው የ33 ዓመቱ ቤልጅየማዊ የፊት መስመር ተጫዋች ሮሜሎ ሉካኩ ከሌሎች ክለቦች ጋር ስሙ እየተያዘ እንደሆነ ይታወቃል። በተለይ በቅርብ ሰዓታት እንደወጡ መረጃዎች ይህ ተጫዋች ወደ ፌነርባቼ ለማምራት ንግግር ላይ ስለመሆኑ ፋብሪሾ ሮማኖ ጭምር አረጋግጦታል። የመጀመሪያ አካባቢ የቱርክ ጋዜጠኞች ነበር ሲናገሩ የነበረው። አሁን ግን ፋብሪሾ ሮማኖም እውነት ነው ፌነርባቾች የሮሜሎ ሉካኩን ካምፕ መጥተው ማነጋገር ችለዋል እና ደግሞ እንደ መረጃዎቹ ከሆነ ኦፕቲሚስቲክ የሚባል ንግግር ተደርጓል በሮሜሎ ሉካኩ ወኪሎች እና በፌነርባቼ ሰዎች መካከል የተባለው። ስለዚህ ሮሜሎ ሉካኩ አዲስ ክለብ ሊያገኝ ይመስላል። ወደ ፌነርባቼ ሊዘዋወር ይመስላል። ወደ ናፖሊ ይዘዋወራል። በናፖሊ ይቆያል ተብሎ አይጠበቅም። ስለዚህ ሮሜሎ ሉካኩ በቅርብ ቀን አዳዲስ ጉዳዮች ይኖራሉ። እስካሁን ድረስ እንዳለው መረጃ ግን ሮሜሎ ሉካኩ ከፌነርባች ጋር ንግግር ላይ ነው። እሺ ወደ ሌሎች ክለቦች መረጃዎች እንለፍ። አሁን ወደ የክለቦቻችሁ መረጃዎች ነው ማልፈው ማለት ነው። የስፖርት ቤተሰቦች ያው ከማንቸስተር ዩናይትድ ጋር በተያያዘ ብዙ ጉዳዮች የሉም፣ ግን ከማንቸስተር ዩናይትድ ቤት ነው የሚጀምረው ዛሬ። ከማንቸስተር ዩናይትድ ጋር በተያያዘ ደግሞ እንደ መረጃዎቹ ከሆነ አሁንም ቢሆን ማንቸስተር ዩናይትዶች የፊት መስመር ተጫዋቾችን ከማስፈረም ይልቅ በሚድፊልድ እና በተለይ በተከላካይ መስመር ቦታ ላይ ተጫዋቾችን ለማስፈረም እየሰሩ ይገኛሉ። አንድ የምነግራችሁ ነገር ማንቸስተር ዩናይትዶች በዚህ በክረምት የዝውውር መስኮት አንድ ሌላ ሚድፊልድ ይጨምራሉ። ግን የትኛው ሚድፊልድ ነው ትልቅ ጥያቄ ነው፣ እንደ መረጃዎች ከሆነ ማለት ነው። ብዙ ሾርት ሊስት ውስጥ የገቡ ስሞች አሉ። ብዙ የምናነሳቸው ስሞችም በየቀኑ እየጨመሩ ይገኛሉ። ትናንትናም ሌላ ስም አንስቼላችኋለሁ። ግን ጄሚ ካራገር ስለሰጠው አንድ ሀሳብ እናንሳና ወደ ሌሎች የዝውውር ጉዳዮች እናልፋለን። ከማንቸስተር ዩናይትድ ጋር በተያያዘ አንድ ስም ነው ማነሳላችሁ፣ ስለሱ ጉዳይ ነግራችኋለሁ። ጄሚ ካራገር ስለ ማንቸስተር ዩናይትድ የዝውውር ሁኔታ ሲናገር ነበርና እንዳለው ከሆነ ማንቸስተር ዩናይትድ የዝውውር ስትራቴጂውን እንደቀየሩ አስባለሁ። እናም ይህ ጤናማ ለውጥ ነው። ለአመታት በዝውውር መስኮቱ ትልልቅ ስሞችን በማስፈረም ብቻ የተያዙ ይመስሉ ነበር። አንዳንድ ጊዜ ዝውውሮቹ የሚደረጉት ለአሰልጣኙ ትክክለኛ ብቁ ስለሆኑ ሳይሆን ደጋፊዎቹን ለማስደሰት ብቻ ይመስል ነበር። አሁን ግን ነገሮች ተለውጠዋል። አሰልጣኙ የሚፈልገውና ከአጨዋወቱ ጋር የሚጣጣሙ ተጫዋቾችን እያመጡ ነው። የተከላካይ ቡድኖች በዚሁ መልኩ ነው ተጫዋቾችን የሚያዘዋውሩት። ቡድኑንም የሚጠቀመው ትልቅ ስም ያለው ተጫዋች በማምጣት ሳይሆን ትክክለኛውን ተጫዋች ወደ ክለቡ መቀላቀል ነው መፍትሄው እና ይህንን የተረዳ ይመስለኛል። ማንቸስተር ዩናይትድ ጥሩ የዝውውር መስኮትም ያሳልፋል ብዬ እጠብቃለሁ ብሎ ሲናገር ነበር ጄሚ ካራገር ማለት ነው። የስፖርት ቤተሰቦች ምን ታስባላችሁ? በተለይ ማንቸስተር ዩናይትድ ደጋፊዎች
አይኖ በጣም እንደሚያሰለች ብዙ የዝውውር ወይም የብዙ ተጫዋቾችን ስም እየሰማን አይደለም አሁን ላይ ማለት ነው ለጊዜው። ግን ከዚህ በኋላ ይሰማል ብዬ አስባለሁ። የብዙ ሚድፊልድ ስሞችን እንሰማለን ብዬ አስባለሁ። ከማንቸስተር ዩናይትድ ጋር በተያያዘ ስሞችን እየሰማን ነው። ኖርማሊ ስሞችን መስማት ላይ እንኳን ብዙ ስሞችን እየሰማን ነው። ግን ማንቸስተር ዩናይትድ ሪያክት እያደረገበት ያለውን ዝውውር ግን እየሰማን አይደለም። ይሄ ነው የዝውውር መስኮቱ አሁን ላይ በተለይ ከረንትሊ ያለው የማንቸስተር ዩናይትድ የዝውውር መረጃዎችን ስትመለከቱ ያለው ማለት ነው። የስፖርት ቤተሰቦች አዳዲስ ጉዳዮች ሲኖሩ አነሳላችኋለሁ። ግን እንዴት ተመለከታችሁት? በተለይ ቲሌማንስና ሳንቶስን አስፈርሟል ማንቸስተር ዩናይትድ። እነዚህን ሁለት ሚድፊልዶች የማንቸስተር ዩናይትድን የሚድፊልድ ቀዳዳ በደንብ መድፈን ይችላሉ ብላችሁ ታስባላችሁ? ወይንስ እንደ ማንቸስተር ዩናይትድ እቅድ ከሆነ ሌላ ሶስተኛ ሚድፊልድ ያስፈልጋል ብላችሁ ታስባላችሁ? ኮሜንት ላይ ሀሳባችሁን በሰፊ ያድርሱ። እሺ፣ ከማንቸስተር ዩናይትድ ጋር በተያያዘ አንድ ስም አነሳላችኋለሁ። ግን ያው የዝውውር ጉዳዮቹን ስትመለከቱ አንድ የምነግራችሁ ጉዳይ ሌሎችም ክለቦችም ያሉበት አይነት ዝውውሮች ናቸው። አሁን ማንቸስተር ዩናይትዶች እየሰሩበት ያሉት የዝውውር ጉዳይ ማለት ነው። በተለይ የዚህ ተጫዋች የዝውውር ጉዳይ በቅርብ ቀናት በተለይ ከትናንትና ጀምሮ የወጡ መረጃዎች ናቸው። ማንቸስተር ዩናይትድ እዚህ ተጫዋች ላይ ኢንትረስት እንዳለው እየተነገረ የሚገኘው ማለት ነው። ግን ይፋዊ ጥያቄ እያቀረበ ያለው ሌላ ክለብ ነው። ይፋዊ ጥያቄ እያቀረበ ያለው ክሪስታል ፓላስ ነው። ፉት መርካቶ በመረጃው ላይ ማንቸስተር ዩናይትድ ላሚን ካማራ ለማስፈረም እየተከታተለ ሲሆን ሞናኮ ግን ለተጫዋቹ ከ50 ሚሊዮን ዩሮ በታች ለመሸጥ ፈቃደኛ አይደሉም ብሎ ነው እየተናገረ የሚገኘው። በጣም ጥሩ ሚድፊልድ ነው። ምናልባት በዓለም ዋንጫ በሴኔጋል ብሔራዊ ቡድን የተመለከታችሁት የስፖርት ቤተሰቦች ልትኖሩ ትችላላችሁ። ያልተመለከታችሁት ካላችሁ ደግሞ ያው ሞናኮ ውስጥ ነው የሚጫወተው። ጥሩ ሚድፊልድ ነው። በተለይ ከኳስ ጋር ያለው ነገር በጣም ይወደድለታል። ያለ ኳስም ደግሞ ብዙ ኳሶችን በተለይ የሚያስጠል አይነት ሚድፊልድ እንደሆነ ብዙዎች ያውቁታልና ይህን ተጫዋች ለማስፈረም ማንቸስተር ዩናይትድ እየተመለከተ ይገኛልና እየተመለከታቸው ካሉ ሚድፊልዶች መካከል አንዱ ነው ብሎ ነው ይህንን መረጃ ያነሳው ማለት ነው ፉት መርካቶ የሚባለው ጋዜጣ። በቅርብ ሰዓታት እንደወጡ መረጃዎች ደግሞ ሰባስቲያን ዴኒስ የሚባለው የፉት መርካቶ ጋዜጠኛ ክሪስታል ፓላስ ላሚን ካማራ ለማስፈረም ለሞናኮ ይፋዊ ጥያቄ አቅርቧል። ኖቲንጋም ጥያቄ ለማቅረብ እየተዘጋጀ ሲሆን ሊቨርፑልና ማንቸስተር ዩናይትድ ደግሞ ሁኔታውን በቅርበት እየተከታተሉ ይገኛሉ። ሞናኮ ላሚን ካማራን በዝቅተኛ ዋጋ ለመልቀቅ አይፈልግም። ከዝውውሩም ቢያንስ 50 ሚሊዮን ዩሮ ይጠይቃል ብሎ ነው እየዘገበ የሚገኘው ማለት ነው። ስለዚህ የስፖርት ቤተሰቦች ጠብቁ፣ አዳዲስ ጉዳዮች ካሉ እንመልከት። ምናልባት ማንቸስተር ዩናይትድ ሪያክት ካደረገ ግን በዝውውሩ ላይ እንደ ሊቨርፑል ያሉ እንደ ማንቸስተር ዩናይትድ ያሉ እንደ ኖቲንጋም እና ክሪስታል ፓላስ ያሉ ክለቦች የዚህ ተጫዋች አድናቂ ሆነው ብቅ ብሏል። ይፋዊ ጥያቄም ደግሞ አቅርበዋል ብሎ ነው ሰባስቲያን ዴኒስ የሚባለው የፉት መርካቶ ጋዜጠኛ ሲናገር የነበረው ማለት ነው። ምናልባት የተመለከታችሁት ሰዎች ካላችሁ ግን እንዴት ተመለከታችሁት? ይህ ተጫዋች ለማንቸስተር ዩናይትድ ይሆናል ብላችሁ ታስባላችሁ? እንመልከት። ሌሎችም ስሞች አሉ እንደነ ኮኔ ምናምን፣ ሌሎች ብዙ ስሞች ይኖራሉ ሾርት ሊስት ውስጥ ያሉ። ግን እስካሁን ሪያክት እያደረገበት ያለው ዝውውር የለም ማንቸስተር ዩናይትድ ወይንም የሆነ ተጫዋች ላይ ኢንትረስት ብቻ ነው ያለው እንጂ ተጫዋቹን ለማስፈረም የሆነ ያህል መንገድ እየሄዱ አይደለም። አዳዲስ ጉዳዮች ካሉ ግን እኔ ማደርሳቸው ይሆናል። በተለይ ይህንን የክረምት የዝውውር መስኮት በደንብ እየተከታተልኩ አደርሳቸዋለሁ። ከአርሰናል ጋር በተያያዘ ብዙ ጉዳዮችን እያነሳን እንቆያለን። በተለይ ቢዚ ሰመር ይመስለኛል። በቀሩት የዝውውር ቀናት ሌሎች ስሞችን ትሰማላችሁ። ምርጡም ቀን ይመስለኛል አርሰናል ደጋፊዎች ዛሬ። ምክንያቱም አርሰናል ለረጅም ጊዜ ሲከታተለው የነበረ ለረጅም ጊዜ ለማስፈረም ዝውውሩ ላይ ሲሰራ የነበረ እና ደግሞ ብዙ አሰልቺ ሁኔታዎች ተፈጥረው የነበረበት አይነትን ዝውውር በስተ መጨረሻ አጠናቋል። የብሩኖ ጊማራይሽ የዝውውር ጉዳይ ማለት ነው። እኔም ደግሞ አድርሻቸዋለሁ በዚህ በክረምት የዝውውር መስኮት በየቀኑ ማለት ይቻላል። ስለ ብሩኖ ጊማራይሽ ሳንናገር አናልፍም ነበርና የስፖርት ቤተሰቦች በስተ መጨረሻ ተጠናቋል። አርሰናል ደጋፊዎች እንኳን ደስ አላችሁ ማለት እፈልጋለሁ። ወደ ሌሎች ዝውውሮች ግን ማለፍ እፈልጋለሁ። በተለይ ከአርሰናል ጋር በተያያዘ ሌሎች ዝውውሮች አሉ በዚህ በክረምት የዝውውር መስኮት። ከዚህ በኋላ የክንፍ መስመርና የፊት መስመር ተጫዋቾችን ሊያስፈርም ይችላል። ትናንትም ቤን ጃኮብስ እንዳለው ብዬ ሳደርሳችሁ ነበር። ቤን ጃኮብስ ያለው ሁለት የፊት መስመር ተጫዋች በተለይ የክንፍ መስመር ተጫዋች አንድ ደግሞ 9 ተጫዋች ሊያስፈርም ይችላል አርሰናል ብሎ ነበረ ሲናገር የነበረው ማለት ነው። እና ከስሞች መካከል አንዱ የክንፍ መስመር ተጫዋች ተብሎ ሲጠቀስ የነበረው ባርኮላ ነው። ባርኮላ በአርሰናል ይፈለጋል። ይህንን ጉዳይ አሁን አይደለም የሰማነው። አርሰናል ይሄ የክረምት የዝውውር መስኮት ሲመጣ መጀመሪያ የሰማነው ስም ሮጀርስ ነው። ግልጽ ነው። ሮጀርስን ለማስፈረም አርሰናል ፍላጎት እንደነበረው ተነግሯል። ረጅም ጊዜ ድርድር ተደርጓል። ግን ለሮጀርስ የሚተመነው ዋጋ 117 ሚሊዮን መሆኑ ከፍ ማለቱ ለአርሰናል ጥሩ አልነበርም። አትላስትም
ቼልሲ ሂጃክ አድርጎታል፣ ዝውውሩን ቀምቶታል። አሁን ሮጀርስ በቼልሲ ይገኛል። ከዛ በኋላ ግን ሌላ ስም ነበር። ልክ ከሮጀርስ ጋር እኩል የምንሰማው ስም የባርኮላን ስም ነበር። ባርኮላ ምናልባት የሮጀርስ ካልሆነለት ባርኮላ ፕላን ቢው ሊሆን ይችላል ተብሎ ነበር። እኔ አላቅም፣ እርግጠኛ አይደለሁም። ግን ከዓለም ዋንጫው በኋላ ከባርኮላ ጋር የባርኮላን ስም ከአርሰናል ጋር ብዙ መረጃዎች ላይ አልተመለከትኩትም። አይዶን ነው አላቅም። ግን በዓለም ዋንጫው ላይ የተመለከቱትን ፐርፎርማንስ ከአርሰናል ጋር ኮንሲደር ሲያደርጉት የሚሆን አይነት ሆኖ አልተሰማቸውም ብዬ አስባለሁ፣ የዜናውን ሁኔታ ስትመለከቱ ማለት ነው። ምክንያቱም ረገበ። እኔ በቃ ቀጣይ ባርኮላ ሊሆን ይችላል ብዬ ነበር ስጠብቅ የነበረው፣ ግን አይደለም። ፕላን ቢው አይደለም ባርኮላ። ከባርኮላ ወኪሎች ጋር ተነጋግሯል። አዎ ስቲል አሁንም በቅርብ ቀናት ንግግር ተደርጓል ብለው ነው ግራሃም ቤሊ በቲምቶክ መረጃው ላይ ሲያደርስ የነበረው። አርሰናል የግራ መስመር አጥቂ ፍላጎታቸውን ቀጥሏል እና ከባርኮላ ወኪሎችም ንግግር አድርገዋል። የቆየ ንግግርም አድርገዋል። ስቲል ደግሞ በባለፈው ሳምንትም አንዳንድ ንግግሮች ተደርገዋል ብሎ ነው የተናገረው ግራሃም ቤሊ። ባርኮላ ዝውውር ላይ ከገቡ እንመልከት። አይዶን ነው ወጥተዋልም የሚሉ መረጃዎች የሉም። ቢሃይንድ ደ ሲን ሌሎች ንግግሮች ስለመኖራቸው እርግጠኛ አይደለሁም። ግን እስካሁን ድረስ በባርኮላ ዝውውር ላይ አርሰናል ሪያክት እያደረገ አይደለም። ሪያክት እያደረገ ያለው ክለብ ሊቨርፑል ባርኮላን ለማስፈረም ፐርሰናል ተርም ጨርሷል። ከባርኮላ ጋር ተስማምቷል በግል። የቀረው ጉዳይ ባርኮላ፣ ፓሪስ ጀርሜን እና ሊቨርፑል የሚያደርጉት ንግግር ነው። በሁለቱ ፓርቲዎች መካከል በሚኖረው ንግግር ይወሰናል ይሄ ዝውውር። የስፖርት ቤተሰቦች እና በቅርብ ሰዓታት ደግሞ ስለ ባርኮላ የወጣው መረጃ ምንድን ነው? ፒኤስጂ ለብራድሊ ባርኮላ ከ160 እስከ 170 ሚሊዮን ዩሮ ዋጋ እንደሚፈልጉ አጥብቀው ተናግረዋልና ሊቨርፑል ለክለቡ ጥያቄዎቻቸውን ለማሟላት ፈቃደኛ እንዳልሆኑ አሳውቀዋቸዋል የተባለው። እስካሁን ድረስ ያለው መረጃ ይሄንን ይመስላል። ፐርሰናል ተርም ጨርሰዋል፣ ግን ክለብ ቱ ክለብ እስካሁን አልተስማሙ። ሊቨርፑል ወጥቷል ማለት አይደለም። ግን ይሄ መረጃ ማለት ሊቨርፑል ከዝውውሩ በቃ ወጥቷል፣ ሌላ ተጫዋች እንፈልጋለን እያሉ አይደለም። እስቲል አሁንም የባርኮላ ፈላጊ ነው። ግን አሁን ከአርሰናል ሊቨርፑል ቀድሟል ልላችሁ ነው በዚህ የዝውውሩ ጉዳይ። እንመልከት። ምናልባት አርሰናል ባርኮላ ላይ ሪያክት የሚያደርግ ከሆነ ግን ሌሎች ጉዳዮችን እነግራችኋለሁ ከአርሰናል ጋር በተያያዘ። የባርኮላን ስም ግን እንዳትረሱት። ጋብርኤል ሄሱስ መልቀቂያው ይመስላል ከአርሰናል ጋር ሊለያይ የተቃረበ ይመስለኛል እኔ በግሌ። ምክንያቱም ከዚህ በኋላ ደጋግማችሁ የምትሰሙት ስም ይሆናል የአርሰናል ደጋፊዎች፣ ጋብርኤል ጄሱስ ማለት ነው ከአርሰናል ይለቃል ተብሎ ይጠበቃል። ምክንያቱም አሁን ላይ በተለይ ናፖሊዎች የጋብርኤል የሉካኩን ተተኪ አድርገው ነው ያሰቡት ጋብርኤል ሄሱስን እና ካምፑ ድረስ ሄደው አናግረውታል የተባለው። እናም ደግሞ የጄሱስ ወኪል ሄዶም አናግሮታል የተባለው አሰልጣኙን ማለት ነው የናፖሊን አሰልጣኝ አሌግሪ የናፖሊ አሰልጣኝ እንደሆነ ይታወቃል። በዚህ ባለፈው ነው የተቀጠረው እና የጋብርኤል ሄሱስ ወኪል ግን ሲጠየቅ ብራንስ ቺሊ ይባላል እና ሲጠየቅ የናፖሊ የስልጠና ካምፕ ድረስ ተገኝታል ተብሎ ሲጠየቅ አሌግሪን ለመጠየቅና ከእሱ ጋር ለመነጋገር መጥቼ ነበር፣ ግን ስለ ጄሱስ ዝውውር ከእሱ ጋር አልተወያየሁም ብሎ ነበር የተናገረው። ያው እንደዚሁ በግልጽ ስለማይነገር ነው ዝውውሮች ላይ ግን እንጠብቅ። ጋብርኤል ሄሱስ ከአርሰናል መልቀቂያው ይመስላል። በዚህ በክረምት የዝውውር መስኮት ይለቃል። ጋብርኤል ሄሱስ ከለቀቀ ደግሞ አርሰናል ናይን ያስፈርማል ብዬ እጠብቃለሁ። ሁሊያን አልቫሬዝ ሊሆን ይችላል ብዬ አስባለሁ። ምናልባት ካልሆነ ግን ሌላ የ9 ቁጥር ተጫዋች ልትመለከቱ ትችላላችሁ። ጄሱስ ከአርሰናል ሊለቅ ይችላል። አሁንም ልነግራችሁ የምፈልገው ነገር የባርኮላንና የጄሱስን ስም አነሳን። አሁን ደግሞ አርሰናል በክንፍ መስመር ተጫዋች ቦታነት ያው የባርኮላን ስም እንዳነሳን ሁሉ ሌላ እየፈለገው ያለው ተጫዋች ማን ነው? ማንን እየተመለከተ ነው? የትኛውን ዝውውር ላይ ሊሰራ ይችላል? የሚሉትን ጉዳዮች በትናንትናው ዕለት አንስተን ነበር። አሁን ደግሞ ተደጋግመው እየወጡ ባሉ መረጃዎች አርሰናል በኬናን ይልዲ ዝውውር ላይ ሊሰራ እንደሚችል እየጠቆመን ይገኛል። በተለይ ዴቪድ ኦይንስቲንም ትናንትና ይህንን ነገር ሲናገር ነበር። አንድ ስም ግን ትናንትና አልነገርኳችሁ። ኢልማን እንዳይ ከአርሰናል ጋር ስሙ ተያይዟል። እንጃይ በተጠናቀቀ የውድድር ዓመት አሪፍ ጊዜ ነበር በኤቨርተን ያሳለፈው። ኖርማሊ የአርሰናልን ኢላማ ስትመለከቱ የክንፍ መስመር ተጫዋች መጀመሪያ ያነሳው ቅድም እንዳልኳችሁ ሮጀርስ ነው አይደል? ሮጀርስ ንጹህ የክንፍ መስመር ተጫዋች ነው ማለት ይከብዳል። ሲያስፈልግ 10 ቁጥር ሆኖ መጫወት የሚችል ተጫዋች እንደሆነ ይታወቃል። ከዛ በኋላ ግን ቪኒሽስ ጁኒዮርን ነበር ፈልገው የነበረው። ቪኒ ጁኒዮር ትክክለኛ የክንፍ መስመር ተጫዋች ነው።
እና አናዘር ሌቭል ላይ ያለ ተጫዋች እንደሆነ ይታወቃል። እሱም አልሆነም። አሁን ደግሞ ከአርሰናል ጋር ስማቸው እየተያዙ የሚገኙ ተጫዋቾች በተለይ ልክ እንደ እንጃይ እና ኬናን ይልዲዝ ያሉ ተጫዋቾች የሮጀርስ አይነት ፕሮፋይል ያላቸው ተጫዋቾች ናቸው። ኬናን ይልዲዝ በተጠናቀቀ የውድድር ዓመት በጣም አሪፍ ጊዜ ነው በጁቬንቱስ ያሳለፈው እና የክንፍ መስመር ቦታ ላይና ሲያስፈልግ 10 ቁጥር ቦታ ላይ ሆኖ መጫወት የሚችል ዋንቷን ድሪብሊንግ በጣም አሪፍ የሆነ ተጫዋች ነው። 21 ዓመቱ ላይ የሚገኝ ተጫዋች እንደሆነ ይታወቃል እና እንደ ክለባቸው ኮከብ ተጫዋች ነው የሚመለከቱት ጁቬዎች። እና ደግሞ አንድ ከኬናን ይልዲዝ የተመለከትኩትና ምናልባት ሚኬል አርቴታ ፊቱን ወደዚህ ተጫዋች ያዞራል ብዬ እንድጠበቅ ያደረገኝ አንድ ምክንያት ይሄ ተጫዋች ከኳስ ውጪ ያለው ትጋት ነው። ከኳስ ውጪ በተለይ ብዙ ፕረስ በማድረግ እና ቦታውን ደግሞ ከቨር በማድረግ ለመቀማት በሚያደርጋቸው ጥረቶች በቃ ኖርማሊ የሚለግም አይነት ወይም ወክ የሚያደርግ አይነት ተጫዋች አይደለም ክለቡ በሚከላከልበት ሰዓትና ኬናን ይልዲዝ ወደ አርሰናል እንዲመጣ ሊያደርገው ይችላል ብዬ ያሰብኩትም ሚኬል አርቴታም ይመለከተዋል ብዬ እንዳሰብ ያደረገኝ ነገር አንድ እሱ ነው። ይህን ስም የሰማነው በአሁኑ ዓመት አይደለም፣ ባለፈው ዓመትም ጭምር ሰምተነዋል። ኬናን ይልዲዝን ለማስፈረም አርሰናል ፍላጎት እንደነበረው ይታወቃል። ክሪስቶስ ዞሊስን ከማስፈረሙ በፊት ደግሞ ይህን ተጫዋች ጠይቆ እንደነበር ፋብሪሺዮ ሮማኖ ተናግሯል። ስለዚህ ሚኬል አርቴታ የኬናን ይልዲዝ አድናቂ ነው። ስቲል አሁንም ደግሞ ወደ ዝውውሩ ተመልሷል የሚሉ መረጃዎች አሉ። ትናንትና ዴቪድ ዌንስቲን ይህንን ተናግሯል። የቪኒ ጉዳይ ካልሆነለት በኋላ ኬናን ይልዲዝን ጉዳይ ተመልክቷል። አርሰናል ወደ ኬናን ይልዲዝ የዝውውር ጉዳይ መጥቷል። ኬናን ይልዲዝን ዝውውር በደንብ እየተመለከተው ነው ብሎ ነው የተናገረው። እኔ ከትንሽ ዓመታት በኋላ አሁን ክቪቻ ክቫራትስኬሊያ የሚገኙበት አይነት ደረጃ ላይ መገኘት የሚችል ተጫዋች ነው ብዬ የምጠብቀው ተጫዋች ነው ኬናን ይልዲዝ። በጣም ታለንትፉል ተጫዋች ነው። እኔ በግሌ በጣም ወደው አይነት ተጫዋች ስለሆነ ነው የምላችሁ። ምናልባት የጁቬን ጨዋታ ይበልጥ የተመለከታችሁ ካላችሁ ደግሞ በጣም ስለዚህ ተጫዋች በደንብ ታውቃላችሁ ብዬ አስባለሁ። ከቦክስ ውጪ መምታት፣ ቦክስ ውስጥ በመግባት ደግሞ ብዙ ድሪብል በማድረግ የስፖርት ቤተሰቦች በጣም ጥሩ ተጫዋች ነው። ከኳስ ጋር በጣም ለፊ ነው፣ ያለ ኳስም በጣም ለፊ ነው እና ወደዚህ ተጫዋች አርሰናል ዝውውር ሊሄድ ይችላል ተብሏል። እንጃይም በፕሪሚየር ሊግ የሚጫወት ተጫዋች እንደሆነ ይታወቃል። እንጃይን ለማስፈረም አርሰናል ፍላጎት ካላቸው ክለቦች ውስጥ አንዱ ነው ብዬ ነግሬያቸዋለሁ አይደል? አልሂላል ነበር። አልሂላል አሁን ዝውውሩ ላይ ያለ አይመስለኝም እንጃይን ለማስፈረም እና እንጃይ እሱም ሞርሊ እንደ 10 ቁጥር ቦታ ላይ መጫወት የሚችል ሲያስፈልግ እንደውም በግራና በቀኝ ሆኖ መጫወት የሚችል ተጫዋች ነው እና ደግሞ ከፕሪሚየር ሊግ ምርጥ ድሪብለሮች መካከል አንዱ ነው። ይሄ ግልጽ ጉዳይ ነው። ኤቨርተን ውስጥ ስላለ አይደለም ብላችሁ በጣም ምርጡ ድሪብለር ነው። ከፕሪሚየር ሊግ ውስጥ አንዱ ነው ብዬ የማስብ አይነት ድሪብለር ነው። ትንሽ ጥያቄ የሚነሳበት እንጃይ ፊት ለፊት ያለው ነገር ነው ወይንም ብዙ ኳሶችን የሚያባክን አይነት ተጫዋች ነው ተብሎ የሚታሰብ አይነት ተጫዋች ነው እና ከኳስ ውጪ ደግሞ በትጋቱ የሚታወቅ ኤቨርተን ያው መከላከል የሚወድ ቡድን እንደሆነ ይታወቃልና ከኳስ ውጪ ያለው ትጋት በደንብ የሚታወቅለት አይነት ተጫዋች ነው። ግን እኔ አርሰናል ከእንጃይ ይልቅ ይበልጡኑ ወደ ኬናን ይልዲዝ ዝውውር ሊያዘነብል ይችላል ብዬ እጠብቃለሁ። እንደ መረጃዎች ከሆነ ደግሞ በቅርብ ሰዓታት ራያን ቴይለር ስለዚህ ተጫዋች ጉዳይ እየተናገረ ነበር፣ አርሰናል አሁን ያለበትን ሁኔታ ማለት ነው። ኬናን ይልዲዝ የአርሰናል ደጋፊዎች የሚወዱት ተጫዋች ነው አለ ራያን ቴይለር። አርሰናል ትልቅ ጥያቄ ቢያቀርብ ኖሮ ይልዲዝ አዲሱን ኮንትራቱን ከፈረመ በኋላም ቢሆን ግምት ውስጥ ይገባል ብዬ አስባለሁ። ጁቬ በዝውውር ገበያ ውስጥ ያለውን እንቅስቃሴ ከተመለከታችሁ በከፍተኛ ገንዘብ ከመሸጥ ይልቅ ቡድናቸው በእርግጥ ትልቅ መልሶ ግንባታ ለማድረግ እየሰሩ መሆናቸውን ትረዳላችሁ ብሎ ነበር መረጃውን ያነሳው እና አሁን ላይ ለጁቬ ከፍተኛ ገንዘብ ነው ከ100 ሚሊዮን ፓውንድ በላይ ለአንድ ተጫዋች የሆነ ክለብ መጥቶ ካቀረበ ነው። አሁን ለኬናን ይልዲዝ ይህን ያለው አላሉም፣ አልለጠፉበትም። ሪሊስ ክሎስም የለውም ይሄ ተጫዋች። ሪሊስ ክሎሱም ይለው ያው 75 ሚሊዮን ፓውንድ ነው። ይበልጡኑ ግን ማሳደግ ይችላሉ። ግን ከዚህ በፊት አርሰናል መጥቶ የሰጧቸው መልስ ምንድን ነው? ተጫዋቹ ለሽያጭ አይቀርብም ነው ያሏቸው። ግን የስፖርት ቤተሰቦች አሁን ለቪኒ ጁኒዮርን ለማስፈረም አርሰናል ሞክሯል አይደል? የቪኒ ጁኒዮር የዝውውር ጉዳይ ላይ በደንብ ለመግባት ሞክሯል። የቪኒ ጁኒዮር ዝውውር ላይ ሲሄድ አርሰናል ከ100 ሚሊዮን ፓውንድ በላይ እንደሚያወጣ ግልጽ ነው። ምክንያቱም ከዛ በታች የሚወጣበትም ተጫዋች አይደለም ቪኒሺየስ። ስለዚህ አርሰናል ይህን ያህል ይተምናል ማለት ነው ለክንፍ መስመር ተጫዋች። ይልዲዝም እኔ ታለንት ፉል ተጫዋች ነው፣ ለወደፊት አስቦ የሚገዛው አይነት ተጫዋችም ነው። ስቲል ደግሞ አሁን በፕሪሚየር ሊጉ ማደግ የሚችል መጥቶ በቃ በአንዴ ኮከብ የሚሆን አይነት ተጫዋች ነው ብዬ የማስበው አይነት ተጫዋች ነው ይልዲዝ እና አርሰናል ከፍተኛ ገንዘብ ቢያወጣ ብዙ አይገርመኝም።
ከእንደገና የቶትናም የጁቬን ቤት ቢያንኳኳ አይገርመኝም። ጠብቁ። አርሰናል አንድ ዊንገር ሊያስፈርም ይችላል አይደለም፣ አንድ ዊንገር ያስፈርማል ብዬ እጠብቃለሁ። ሞርሊ እንዳልኳችሁ ደግሞ 10 ቁጥር ቦታ ላይ እና ክንፍ ቦታ ላይ መጫወት የሚችል ይልዲዝ እሱን ማሟላት የሚችል ተጫዋች ነው። እንጃይንም እንዳትረሱት። አዳዲስ ጉዳዮች ካሉ ማደርሳቸው ይሆናል። የይልዲዝ ጉዳይ ግን ጁቬዎች መሸጥ ባይፈልጉም አሁን ሰሞኑን ደግሞ አንድ የክንፍ መስመር ተጫዋች ያስፈርሟል። ይልዲዝ ስለሚለቅ አይደለም ያስፈረሙት፣ ግን በዛ ቦታ ላይ መጫወት የሚችል ተጫዋች ነው እና ሊገፋፋቸው ይችላል ብዬ አስባለሁ። አርሰናል ዝውውሩ ላይ ቴብል ላይ ይህን ያህል ገንዘብ ይህን ያህል ከፍተኛ ገንዘብ እያቀረበ ሊገፋፋቸው ይችላል ብዬ እጠብቃለሁ። አዳዲስ ጉዳዮች ካሉ አደርሳችኋለሁ። ይልዲዝ እና እንጃይን ግን እንዳትረሷቸው። እሺ ሌላኛውን የመጨረሻውን ጉዳይ ላንሳላችሁ ከአርሰናል ጋር በተያያዘ ያው የሁሊያን አልቫሬዝን ጉዳይ ነው ማነሳላችሁ። የሁሊያን አልቫሬዝን ጉዳይ ለማንሳት እሞክራለሁ። ያው የስፖርት ቤተሰቦች አንድ መነግራችሁ ነገር ይሄ የዝውውር ጉዳይ ልክ ከቪኒ ጋር አንድ የሚያመሳስለው ነገር አለ። ያው አርሰናል የቪኒን የሆነ አይነት ነገር መጠበቅ ነበረበት፣ ወይንም የቪኒን የሆነ አይነት ከሪያል ማድሪድ ጋር ያለውን ግንኙነት መጠበቅ ነበረበት። አሁን ደግሞ የሁሊያን አልቫሬዝ ጉዳይ ከቪኒ የሚያለያየው ቪኒ መልቀቅ አይፈልግም። በክለቡ የመቆየት ፍላጎት ነበረው፣ ኮንትራት የመፈረም ፍላጎት ነበረው፣ ፈርሟል። ይሁን የአልቫሬዝ ግን ከክለቡ የመልቀቅ ፍላጎት ነው ያለው፣ ወደ ሌላ ክለብ የመዘወር ፍላጎት አለው። ፕራዮሪቲው ግን አርሰናል አይደለም፣ ባርሳ ነው። ወደ ባርሳ መሄድ ይፈልጋል። ባርሳ ይህን ተጫዋች የማስፈረም ፍላጎት ግልጽ ፍላጎት ነበረው፣ ስቲል አሁንም አለው ብዬ እጠብቃለሁ። ግን ያው አንዳንድ መረጃዎች እንደሚሉት ከዝውውሩ ወጥቷል፣ ወይንም ሌሎችን አጥቂዎች እየተመለከተ ነው። ፌራንን ደግሞ ሊሸጥ ነው እንደምትመለከቱትና ከፌራን ወደ ፒኤስጂ ሊሄድ ይችላል የተባለ ነው። ፐርሰናል ተርም ጨርሷል ከፒኤስጂ ጋር። ስለዚህ ክለብ ቱ ክለብ ንግግር ላይ ናቸው። አሁን አጥቂ ያስፈልጓል ማለት ነው። ሌዋንዶስኪ ሄዷል፣ ፌራን ሄዷል። ስለዚህ ናይን ያስፈልጓል፣ ትሩ ናይን ያስፈልጓል። የትኛውን ናይን እንደሚያስፈርም አይደን ነው እንመለከታለን። አልቫሬዝ ግን የፕላን ኤ ነው የባርሳ። ግን ዝውውሩ ከባድ ነው። ተጫዋቹን ለባርሳ ከመሸጥ 500 ሚሊዮን ክፈሉና በቃ ሪሊስ ክሎስ ነው ውሰዱት እያለ ነበር የአትሌቲኮ ማድሪድ ሰው ማለት ነው፣ የአትሌቲኮ ማድሪድ ዳይሬክተር። ተጫዋቹን መሸጥ አለመፈለጋቸው ነው የምትመለከቱት። ከፕሪሚየር ሊግ ውጭ በተለይ ከስፔን ላሊጋ ውጭ ላሉ ክለቦች ነው መሸጥ የሚፈልገው። አርሰናል አለ በቦታው ላይ። አርሰናል ይህን ተጫዋች ለማስፈረም ፍላጎት አለው። አርሰናል ሲሪየስ ኢንትረስት ነው ያለው በሁሊያን አልቫሬዝ የዝውውር ጉዳይ። ሪያክት እስኪያደርግ እንጠብቅ። አሁን የምላችሁ ነገር አርሰናል ፍላጎት አለው። አርሰናል ከፍላጎቱ እስካሁን ድረስ አልለገመም በዚህ የዝውውር ጉዳይ ላይ እና በቅርብ ሰዓታት ፋብሪሾ ሮማኖ እንደተናገረው ዲያጎ ሲሚዮኔ ስለ ሁሊያን አልቫሬዝ የተናገረውን ነበር ሲናገር የነበረው። ክለቡ ውሳኔን አስተላልፏል። ሚጌል አልሄልጊል የሚባለው ሰው ይህንኑ በግልጽ አብራርቷል እና ከስፖርት እይታ አንጻር እንደ ሁሊያን ያለ ተጫዋች በማግኘታችን በጣም ደስተኞች ነን፣ ማደጉንና ብቃቱን ማሻሻሉ እንዲቀጥልም እናግዘዋለን ብሎ ነበር ሲናገር የነበረው። እንደ አሰልጣኝ መናገር ያለበትን ነገር የተናገረው። ሰኞ ዕለት ስብሰባ ያደርጋሉ ተብሎ ይጠበቃል። ራያን ቴለር ደግሞ በቅርብ ሰዓታት ይዞት እንደወጣው መረጃ አርሰናል አልቫሬዝ ለማስፈረም በጣም ጓጉቷል። አትሌቲኮ ማድሪድ አልቫሬዝን ለአርሰናል ከሸጡት ዮኬሬሽን ለማስፈረም ይጠራሉ። አርሰናል ወደ ፉክክሩ ለመግባት የሚቻለው ብቸኛው መንገድ አልቫሬዝ ከአትሌቲኮ ማድሪድ ጋር መቆየት እንደማይፈልግ በቆራጥነት ከወሰነ ነው። አትሌቲኮ ማድሪድ አልቫሬዝን ለመሸጥ ከወሰነ ከስፔን ሊግ ውጭ ላለ ክለብ መሸጥን እንደሚመርጡ ግልጽ ነው አለ። ሰኞ ዕለት ወደ አትሌቲኮ ማድሪድ ልምድ እንደሚመለስ ይጠበቃል። በእርግጥ መቆየቱ ወይም አለመቆየቱ ግልጽ የዛኔ ነው የሚያደርገው ብሎ ነበር ሲናገር የነበረው። ከዚህ በፊት ተናግሯል በስቴትመንት፣ ግን ሙሉ በሙሉ ለክለቡ ሰኞ ዕለት ተገኝቶ ነው የሚናገረው ነው የተባለው። እንጠብቅ። የሁሊያን አልቫሬዝ ፈላጊው አንዱ ክለብ አርሰናል። ተመልካቾች የዛሬ መረጃዎች እነዚህን ይመስሉ ነበር። አሪፍ የሚባሉ ጉዳዮችን አነሳን። ከአርሰናል ቤት ብዙ ጉዳዮችን ለማንሳት ሞክረን ነበር። በዛው ላይ ከማንቸስተር ዩናይትድ እና ሌሎች ክለቦች ጋር በተያያዘ ብዙ ጉዳዮችን ለማንሳት ሞክረን ነበር። ለቻናሉ አዲስ ከሆነ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ደግሞ ተጭነው ሁሉ የሚለቀቁትን የስፖርት መረጃዎችን በዚህ ስፖርት ሲናሪዮ በተባለው ቻናላችን ማግኘት ይችላሉ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አብራችሁን ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ ደግሞ እስከምንገናኝ የስፖርት ቤተሰቦች ቸር ሰንብቱልኝ ባይ ነኝ።